ወራህመቱላሂ ወበረካቱህ እና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? ባላችሁበት ሰላም ይብዛ እያልኩኝ ዛሬ የሚሰራው ዶሮ ቤት ውስጥ ነው። ዶሮ ቤት ውስጥ እንዴት ነው የሚሰራው ለሚለው አዘገጃጀቱን አብረን እንመለከታለን። እስከ መጨረሻው ተከታተሉ። ይሄ ዶሮ ነው። ከታትፌ አጥቤ ይኸው መጥበሻ ላይ አድርጌዋለሁ። ከዛም ትንሽ ውሃውን መጠጥ እንዳደረገ ደግሞ ሽንኩርት አዘጋጅቻለሁ። እዚች ጋር ነጭ ሽንኩርት ትንሽ፣ እዚህ ጋር ደግሞ ፓርሰሊ ወይንም ደግሞ በግዶንስ የሚባለውን ማለት ነው። ከዛም በምንድን ነው የሚሰራው ቢባል ማለት ነው በቶስት ዳቦ። ይኸው በቶስት ዳቦ ተሰራ ነው። አሰራሩን አብረን እስከ መጨረሻው ተመልከቱ። አብረን እናያለን ማለት ነው። እስከ መጨረሻ ድረስ ቪዲዮን ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ ከጎኔ እንድትቆሙ በአክብሮት እጠይቃለሁ። ውዶች፣ የኔ ምርጦች፣ እንደዛ ነላችኋለሁ። ውሃ ትንሽ መጠጥ ሲል ቅመማ ቅመም ሽንኩርቱን፣ ነጭ ሽንኩርቱን በግዶሹን ያሳያችሁ ጨምራለሁ። እስከ መጨረሻው ቪዲዮን እስከ መጨረሻ እዩልኝና ላይክ አድርጉልኝ። ቤተሰብነት አሳድጉኝ በእናታችሁ እና እወዳችኋለሁ የኔ ምርጥ ቤተሰብ ዶቼ። ተመልከቱ። ይኸው ውሃውን ወደ መንጠቅ ነው ያለ። ታያችሁ፣ ወደ መንጠቅ ደረጃ ደርሷል። ቅድም እንዳልኳችሁ አሁን ቀጥታ ምንድነው የምናደርጉበት? ሽንኩርታችንን ነው የምናደርገው። ሽንኩርት አንድ ሽንኩርት ነው ያዘጋጀሁት ነው። አንድ ሽንኩርት፣ ትልቁ ሽንኩርት አንድ ነው ያዘጋጀሁት። በቪዲዮ ጥራት ግን ቤተሰቦቼ ቀርታ ለምን ታውቁታላችሁ በደንብ። ከዛ ነጭ ሽንኩርት ትንሽ እያደረግበታለሁ። ትንሽዬ ነጭ ሽንኩርት። ዶሮ በባህሪ ድርቅ ይላል ብሎ ሳይመጥ በደንብ ሳይመጥ ነው ቶሎ ቶሎ መስራት ያለብን። ከዛም ቅመማ ቅመሞች ኩዝበራ አለ፣ ፍልፍል አስወድ አለ፣ ከሙን አለ። ይሄ ትንሽ ነው ያደረኩበት። ትንሽዬ ደግሞ ቃሪያ፣ አንድ ሁለት ፍሬ ቃሪያ ለቴስት አሪፍ ነው። ለቴስት ትንሽዬ ቃሪያ አድርጌበታለሁ። እሳቱን አጠፋዋለሁ። ለምን ዶሮ እንዳይደርቅብን ለስለስ ማለት ያስፈልገዋል። ዶሮ ለስለስ ሲል ነው አሪፍ። ከዛም ምንድን ነው የምናደርገው? ድብስ ሮሚ ነው የሚባለው መሰለኝ በእኛ በአማርኛ ወይን ልበለው፣ እኔ እንጃ ግን አላውቀውም። በእነሱ ቋንቋ ነው የማውቀው። ድብስ ሮሚ ይባላል። ድብስ ሮሚ ሩማን ሮሚ እንደዛ ነው ልበላችሁ። ታውቁታላችሁ የምታውቁ ልጆች። ከዛ መጨረሻው ወዴት ነው ብትሉ ወደ ፐርሰሊ ነው። እሳቱን አጥፍተናል። ዶሮን በዚህ መልኩ ጨርሰናል፣ አዘጋጅተናል። አሁን ቀጥታ ወዴት ነው የሚሄደው? ጨውም አደርግበታለሁ ቤተሰብ። ጨውም አለ፣ ትንሽ ጨው አድርጌበታለሁ ቅድም አሁን ሳይመጣው። አሁን ቀጥታ ወዴት ነው የሚሄደው? ወደ ሶሱን አሰራር ነው የምንሄደው። ሶሱን ይኸው በዚህ መልኩ ሰርቻለሁ። ሶሱ ከምን ከምንድን ነው የሰራሽው ካላችሁኝ፣ አንደኛ ይኸው ይህን ነገር ታውቁታላችሁ ሁላችሁም። ይህንን ነገር አልመሪያ የሚለውና ይሄ ደግሞ ምንድነው ፖክ ይሉታል፣ ቻደር ማለት ነው። ይኸው ከሱ ነው ማለት ነው የሰራሁት። እናንተ በብዛትም ሶሱን ማዘጋጀት ትችላላችሁ። እኔ ትንሽ ነው፣ ቤተሰቦቼም ትንሽ ስለሆኑ ትንሽ ነው ማዘጋጀው። ይኸው ሶሱ ከዛን ሁለት ግሽጣ ነው ያደረኩበት። ይኸው ለዚህ ለማዘጋጀው ዶሮና ቶስት ማለት ነው። ይኸው ግሽጣ፣ ሁለት ግሽጣ ተጠቅሜ ነው
የእሱ ሶስ ነው። ትንሽዬ ፍልፍል አስወድ ጨምሬበታለሁኝ። ከዛን ቀጥታ ወደ ነው የምንሄደው። ቱስቱን እንደዚህ እንቆራረጠዋለን። በዚህ እንደዚህ አያችሁት ውዶች። ከዛን እንደዚህ ድርድር ታደርጉታላችሁ። ይኸው እንደዚህ ነው የሚቆረጠው። አያችሁት? እንደዚህ ጫፍ ጫፉ ቆርጫዋለሁ። ከዛን እደረድረዋለሁኝ ማለት ነው ሲኒያዬ ላይ። ይኸው እንደዚህ ድርድር እንደዚህ ደረደረውና እንደዚህ ድርድር አድርገውና ሲኒያዬ በጣም ጠባብ ነች። ቆረጥ ላረጋት ሶሪ እንደዚህ እንደዚህ ማለት ነው። እንደዚህ አድርጋችሁ ከዛን ሶሱን ማለት ነው ሶሱን በስሱ ቅበት ታደርጉታላችሁ። እንደዚህ 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 ቅበት እያረጋችሁት ውዶቼ ላይክ እያረጋችሁልኝ ላይክ አድርጉልኝ በእናታችሁ ልለምናችሁ። የሚለምናችሁ ነገር ግን ሰከንድ አይፈጅባችሁም። ሰብስክራይብ እና ላይክ አድርጉልኝ። አሳድጉኝ በእናታችሁ አላሳዝናችሁ። ስለምናችሁ እንደዚህ እዛን ሁሉንም እንደዚህ እንቀባውና እናዳርሰዋለን ማለት ነው። ሶሱ ሲበዛ በእርግጥ ጣዕሙ ይጨምራል እንጂ ምንም የሚያጠፋው ነገር የለም። እንደዚህ ካደረጋችሁ በኋላ እንደዚህ ከተደረገው ቅድም የሰራሁትን ዶሮ ማለት ነው። ይኸው እሱን ይኸው እንደዚህ እዚህ ላይ እናደርጋለን። ዶሮን እንደዚህ እናደርጋለን። ዶሮ እንደዚህ በዚህ መልኩ ውዶች ይኸው እንደዚህ ደርድሬ ጨርሻለሁኝ። ከላይም ደረደርኩኝ። መጀመሪያ ያው ዶሮ አርጌ ያለሁኝ ከዶሮ በኋላ ደግሞ እንዲህ ደርድሬ ያለሁኝ። ከዛን አሁን ወዴት ነው የምንሄደው? የቅድሙ ሱጎ ከላይ እናደርግበታለን ማለት ነው። በጣም ይጣፍጣል ውዶች፣ የሞክሩት። ቀላል ስራ ነው። በጣም ቀላል ሲምፕል የሆነ ስራ ነው። ከዛን ሱጎዬን እንደዚህ አድርጊበት። ዋው ነበር። በጣም በጣም እጅ የሚያስቆረጥም የሚጣፍጥ ቱስት አሰራር ነው። ዶሮ ቱስት አሰራር ነው። ሞክሩት። ቀላል በጣም ቀላል ስራ ነው። ከዛን እዚህ ላይ ምንድነው የምናደርገው? ትንሽዬ እንትን እናደርግበታለን። ሲኒዋ በጣም ጠባብኝ ነው። ትንሽዬ ሞዞሬላ አድርገንበት እንዴት አባቱ መጨረሻውን እናያለን እላችኋለሁ ውዶች። ይኸው ከዚህ ደርሷል። እንብላ እንብላ እንብላ።